ከላይ አትጠላ፣ ከታች ነው የምትጠላው። ከላይ መጠላት የሚባል ነገር የለም። ፋክት አምጣና ሳምነን የሚሉ ሰዎችን ብትጋፈጣቸው ትጣላለህ እንጂ የምታመጣው ነገር የለም። ያንተን መብት ለአንተ ትይዝና የሰዎቹ መብት ለነሱ ትሰጣለህ። የሚያሽሟጥጥህ ወይም ያንተን እድገት በሆነ መንገድ የሚተች ሰው ከሌለ እያደግክ አይደለህም ማለት ነው። ዛሬ የመጨረሻ ቀንህ ቢሆንና በቃ በህይወትህ ይህንን ነገር ተናግሬ ማለፍ አለብኝ የምትለው ምን ነገር ሊኖር ይችላል? ህልም ለሌለው ሰው ህልም 10 ወር ጊዜ ወስደ ማታ ማታ በየቀኑ ብታወራው ያንተን ህልም ምን የሚል ይመስላል? የኔን ኤክስፔሪየንስ ብነግርህ ህልም በቃ ህልም ነው። በአብዛኛው ሰው አእምሮ አሁን መሬት ላይ ጣትን ጠቁመ ይሄውና ማትለው የማታሳየው ፋክት ከሆነ ህልም ህልም ነው። ህልም እስከሆነ ድረስ ግን ብዙም ሰዎች አይፈሩም። ህልም ሆኖ እስካለ ድረስ they don't care። ያው የድሮ አብርሽ ነው፣ ምንም የተለወጠ ነገር የለም። የዱር እንደ ድሮ ሁሉ ነገር ውጤት ማምጣት ሲጀምር ግን ሌሎችን ሰዎች መኮነን ትጀምራል። ያንተን ውጤት ማምጣት በአንተ በኩል አትየው። በሌላ ሰው አይን ስትታይ ያንተ ፈጥኖ መሄድ ሌሎችን ሰዎች ወደኋላ ያስቀራል። አንጻራዊ በሆነ መንገድ እኮ እንደዛ ማለት ነው። አብሮ እኩል ተምሮ አብሮ አንድ ሰፈር እየኖርክ እኩል 24 ሰዓት አለ፣ እኩል ትተኛላችሁ፣ እኩል ትነሳላችሁ። ግን ያንን ሰው የሚኮንን የሰፈር ሰዎች ጣቱን እየጠቆሙ ይሄው አብርሃም እኮ አንተ የሚሉት አይነት ነገር ከፈጠርክ፣ በተለይ በእድሜ የምትቀራረቡ አይነት ከሆነ they are not going to congratulate it። ያመሰግኑኛል ወይም ደግሞ እውቅና ይሰጡታል ላመጣሁት ለውጥ ብለህ አታስብ። ስለዚህ በሽሙጥ መልክ ነው የሚነግሩህ ማለት ነው። ግን አንድ የገባኝ ነገር ምንድነው መሰለ፣ የሚያሽሟጥጥህ ወይም ያንተን እድገት በሆነ መንገድ የሚተች ሰው ከሌለ እያደግክ አይደለህም ማለት ነው። ሁሉም ሰው ከአንተ ሀሳብ ጋር የሚስማማ ከሆነ፣ እንደ ድሮ እያጨበጨቡ የሚቀበሉ ከሆነ፣ እንደ ድሮ የምታወሩ ከሆነ you are not growing። በነገራችን ላይ ልክ እንቅስቃሴ ስትጀምር ሰበቃ እንዳለ ሁሉ ማደግ ስትጀምር ከእድገቱ በተቃራኒ በኩል የሚሄዱ ሰዎች ሁልጊዜ እያሽሟጠጡ ነው የሚሄዱት። ይሄ ናቹራል ነው። ግን ከዚህ ውስጥ ደግሞ ጥሩ ዜና ምንድን ነው ብትለኝ፣ ውጤት ማምጣት ሲጀምር ደግሞ በለሆሳስ በቀስታ በስውር የሚያዩ ሰዎች ደግሞ አሉ። እነዚህ ሰዎች ፊት ለፊት መጥተው እንትን አይሉህም፣ ፊት ለፊት መጥተው አያመሰግኑህም። ግን እስኪ እንየው እስከ መቼ ይቀጥል እንደሆነ ሌትስ ሲ። ከዛ ከዕለታት አንድ ቀን መጥተው ቆይ ግን እንዴት አድርገን ያደረገው የሚሉ ቀን ይኖራል። ከብዙሃኑ ክፍል ብለው መጥተው የሚያገኙ ሰዎች ይኖራሉ። ልክ ያንን ኒቆዲሞስ የሚባለውን ሰው ምናልባት የምታስታውሰው ከሆነ በማታ ሄዶ ይላል። በማታ ሄዶ ለምንድን ነው? የሱን አይነት እውቀት የሚያውቁና የሱን አይነት ትምህርት የተማሩ ሰዎች እዛ ሲሄድ ቢያገኙት አንተም ተለወጥክ እንዴ ስለሚሉት እውቀቱንም ፈልጎታል። ከነዚህ ሰዎች ጋር መጣላት አልፈልግም። ስለዚህ በስውር ሄዶ አንተ እኮ የሚሉ ሰዎች ይኖራሉ ማለት ነው። ስለዚህ ፎከስ ማድረግ ያለብህ አንደኛ እንደ ምልክት ይሄን እንደ ምልክት ይኸው ሰዎች በቀና አስተሳሰብም በማሾፍም ይሁን ያንተን ከበፊቱ የተለየ ነገር ማየታቸውን ከነገሩ that's good፣ ጥሩ ምልክት ነው ማለት ነው። ግን እነሱ ባላመጡት ነገር ሁልጊዜ ምን መሰለ፣ ከላይ አትጠላ፣ ከታች ነው የምትጠላው። ከላይ መጠላት የሚባል ነገር የለም በፍጹም። በነገራችን ላይ ለሚቴ እኔ ሜይንስትሪም ሚዲያም ሌሎችም አይነት እንደዚህ አይነት ፕላትፎርሞች ላይ ብዙ ጊዜ ጋብዙኛል። እኔ ብዙ ሚዲያ ላይ ኢንትረስትድ አይደለም። እንደዚህ አይነት እንትን የለኝም ለማለት የፈለግኩት አንተ ስትደውልልኝ በአንድ ኮል እሺ ያልኩ ለመሰለ ቀድሜ እሺ ስላልኩ፣ ሳትደውልልኝ ከደወልክልኝ እንደምመጣ አውቃለሁ። ስለዚህ ለምን አንገራገራለሁ? ማቀውን ነገር የጨረስኩትን ነገር ለምንድን ነው? I want you to grow፣ እንድታድግ፣ ትልቅ ኢምፓክት እንድታመጣ፣ ህይወትህን ለሌሎች ሰዎች እድገት እንድታውል፣ እንድትበረታታ እፈልጋለሁ። I want to be here። ያንን ደግሞ ምንም ምልክት ፈልጌ አይደለም መጣው። ያን ልታደርግ እንደምትችል ስለማቅ ለምን አስተዋጽኦ አላደርግም? በዚህ ግንባታ ውስጥ ለምን አስተዋጽኦ አላደርግም? ስለዚህ ቀድመን ተነጋግረን የጨረስነውን ነገር ነው እሺ ያልኩት እንጂ አዲስ ኔጎሽዬሽን አልነበረም ማለት ነው።
ልጠላህ አልችልም ማለት ነው። በምንም አይነት መንገድ ያንተ ማደግ ሊያስከፋኝ፣ በምንም አይነት መንገድ የማየውን ጥሩ ነገር እንደዚህ ቀጥል ችግን እንዲህ ብታደርጋት ማለትን አልነፍግህም። ምክንያቱም ነፃ ነው። በቃ I can give it to you። የተበለጡ የመሰላቸው ሰዎች ግን ይህን ሊያደርጉት አይችሉም። ኢጎቲስቲክ ዓለም ውስጥ ነው የምንኖረው። ገብቶሃል አይደለ? ያንተ መብለጥ የነሱ ማነስ አድርገው ስለሚወስዱት ወይም ደግሞ ያንተ ብርሃን ምናልባት እዛ አካባቢ ያለውን ጨለማ ስለሚኮንን ዓለም እንዲሁ በቀላሉ አትቀበለው። በኋላ ላይ ግን በደንብ ውጤት እያመጣ ስትሄድ፣ በደንብ እየደመቅ ስትሄድ፣ ልትወርድ ማችልበት ቦታ ደርሰ ከተሰቀልክ ኤቭሪባዲ is going to come። ስለዚህ forget it። ከኛ ውጭ የሆነ ነገር ሲገጥመን ታክል የምናደርግበት ሁለት መንገድ ነው። ከዚህ ውጭ ሌላ ነገር ሊሆን አይችልም። አንደኛው መቀየር እንችላለን ነው ያን ውጫዊ ነገር በእኛ ልፋት፣ በእኛ ፕላን፣ በእኛ እቅድ ልንቀይረው እንችላለን ነው። ለምሳሌ የሰዎች ባህሪ ከሆነ ከእኛ ጋር አብረው የሚኖሩ ሰዎች የሚያሳዩን ባህሪ ከሆነ ካን ዊ ቼንጅ ኢት? የመጀመሪያ የምጠይቀው ይሄንን እንችላለን ወይ ነው መልሱ። ወይ አዎ ነው ወይ አይደለም። ኦኬ አዎ ከሆነ ይህን እንደ ፕሮጀክት ቀርጸን ማድረግ የምንችለውን ነገር ማድረግ ነው። ግን ሞስት ላይክሊ ወደ ዜሮ የተጠጋ ነው ይህን ማድረግ። ከኛ ውጭ ያልሆኑ ሰዎችን የእኛን እምነት እንዲቀበሉ፣ የእኛን መንገድ እንዲቀበሉ ማድረግ በተለይ ውጤት አምጥተን ካላሳየን እጅግ በጣም አስቸጋሪ ነገር ነው። የማቀውም ነገር አለ የዚህ አይነት በነገራችን ላይ። ኦኬ ይሄን ማድረግ ካልቻል ይሄንን አማራጭ እንተዋለን ማለት ነው። መቀየር አንችልም ከሆነ መልሶ ስቶፕ ኢት። ሁል ጊዜ ምን መሰለህ ወስነን ልንገላገለው የሚገባውን ነገር ዝም ብለን መሬት ለመሬት እያንፏቀቅን እንሄዳለን። ልንቀይረው እንችላለን? አንችልም ከሆነ በቃ ስቶፕ ኢት። ለምንድን ነው ስለዚህ ጉዳይ ማወራው? ለምንድን ነው ስለዚህ ጉዳይ ማውጣውና ማወርደው ኤነርጂን እሱ ላይ ኢንቨስት ማድረገው? ለምንድን ነው በቃ ኢፍ የማይለወጥ ከሆነ ከአቅሜ በላይ ከሆነ አይ ስቶፕ ኢት። ኦኬ እሱን የማይበትን መንገድ መለወጥ እችላለሁ ወይ? ለዛ ነገር የምሰጠውን ትርጓሜ መቀየር እችላለሁ ወይ? ቆይ ሰዎች በተለይ ስለ ህልም ስታወራ ወይም ደግሞ በዚህ ዓለም ላይ ስለማትነካው ስለማትጨብጠው ሰዎችን አስገብተህ ልታሳየው ስለማትችለው ነገር ከሆነ እያወራ ያለኸው ፋክት አምጣና ሳምነን የሚሉ ሰዎችን ብትጋፈጣቸው ትጣላለህ እንጂ የምታመጣው ነገር የለም። ፋክት አምጣቸው ሾሚ ለሚሉ ሰዎች ልታደርግ የምችለው ነገር ምንድን ነው? የተወሰነ ጊዜ ምስጢርህን በውስጥ ትጠብቃለህ፣ ዝም ትላለህ። ግን አግሬሲቭሊ ስራው ላይ ትሰራና ውጤት ታመጣለህ። ውጤት ካመጣህ ሰዎቹ በአንድ ጊዜ አንተ ላይ የሚኖራቸው ነገር ያቆማሉ። ብቸኛው መንገድ ይሄኛው ነው። ኦኬ ውጤቱን ለማምጣትም እኮ መረጋጋትና ሰላም ያስፈልጋል። ሰላሜን ነው የነሱኝ። ይሄም የምርጫ ጉዳይ ነው። ይሄ እኮ ቤት ውስጥም ሊገጥም ይችላል። የቅርብ ሰዎች እናት፣ አባት፣ ሚስት፣ ልጅ ይሄን ነገር ሊሉ ይችላሉ። አክቹዋሊ የማውቀው ነገር አለ ስላለ ነው ያልኩ። አእምሮዬ ውስጥ እሱን እያያዝኩኝ ነው የምነግርህ ያለሁት። ሁልጊዜ ስለምንሰራው ነገር፣ ስለምንቀርጸው ራዕይ፣ ስለምንኖረው ህይወት የምናወራ ከሆነና መሬት ላይ 1 ግራም የማይወርድ ከሆነ ያዩ እና የተወሰነ ጊዜ ሊደግፉ ይሞክሩና ከዛ በኋላ ወደ ማሾፍ ነው የሚመለሰው። አሁን የነሱ ማሾፍ ጠዋትና ማታ ፊታቸውን ስለምናይ ማለት ነው። የነሱ ማሾፍ ውጭ ስንጋፈጠው ከነበረው የውጭ ዓለም የባሰ አይነት ሸክም ነው የሚያመጣብን። ኦኬ ስለዚህ ምን እናድርግ ነው? ወይ ትተን ወደ ሌላኛው ውሳኔ እንሂድ። ኦኬ ትተን እንቀላቀል ወይስ የሚያስከፍለውን ከፍለን እንሂድ? ይህም አሁን የሚወሰን ነገር ነው። ትተን እንቀላቀልና በቃ ራዕይ ምናምን ስል የነበረው ነገር ዝም ብዬ ነው ነፍሶብኝ ነው አሁን ትቼው አብረን እንድንኖር ይኸው ፈቅጃለሁ። ከዛሬ በኋላ አላወራችሁም ሌስ ጎ ማለት አንደኛው አማራጭ ነው። ኦኬ እሱ ነው ወይስ ምንም ይሁን ምን ይሄንን ማሳካት አለብኝ ነው? እነዚህ ነገሮች እንትን አይደለም። የሆነ አእምሮን እንደዚህ ያርግ ምናምን ነጎሼት የምታደርግበት ነው። ዲሳይድ ኦኬ ከሁለቱ አንዱ አይ ህልሜን ነው የምከተለው ምንም ነገር ይሁን ካልክ ያንተን መብት ለአንተ ትይዝና የሰዎቹ መብት ለነሱ ትሰጣለህ። ምን ማለት ነው? የማሾፍ መብት አላቸው፣ ምክንያቱም ማስረጃ አላቸው። አንተ አመጣለሁ ብለህ የምትፎክረውን ነገር እንደማታመጣ ማስረጃ የማቅረብ የመከራከር፣ የመተቸት፣ የማሾፍ መብት አላቸው። መብታቸውን ለነሱ መተው አለብህ ማለት ነው። ኦኬ አንተ ደግሞ ሌላ ማነው እነሱ ምንም ያርጉ ምን I'm going to do it ካልክ ከነሱ ንግግር ተጻራሪ በሆነ መንገድ
ጊዜህን የምትጠቀምበትን የምትቀርጸውን ነገር አእምሮህን ሪጅድ ማድረግ ያስፈልጋል ማለት ነው። ይሄ ታፍነስ ያስፈልጋል ማለት ነው እዚህ ጋር። ስለዚህ ሁለቶቹም ጋር አማራጮቻችን ወደዚህ ወደ ማድረጉ የሚያመዝኑ ከሆነ ውጤት እስከምታመጣ ድረስ ከነዚህ ሰዎች ጋር ስለዚህ ጉዳይ ኔጎሽየት አታርግ። ስቶፕ ኢት ዱ ዲስ ካደረክና ውጤት ካመጣ ጭላንጭል እንኳ ማለት ነው የሆነች ፍንጭ ልትሰጥ የምትችል እንኳ ውጤት ካመጣ ማዘንበል ይጀምራሉ። ቢያንስ ቀጥታ ኮንፍሮንት የሚያደርጉ የነበረውን ነገር ያቆሙና እስኪ እንዲሁ ወደ ማለት ያመጣሉ። ኦኬ። ስለዚህ ብዙ አማራጮች አሉ እዚህ ጋር ልንተዋቸው እንችላለን። ትተናቸው ሙሉ በሙሉ ትተናቸው ሌላ ቦታ መሄድ እንችላለን። አንችልም። ኦኬ። አንችል እዚህ ሆነ ነው የሚሳካው ማለት ነው ነገር። ኦኬ። ስለዚህ የነሱን አማራጭ የነሱን ምርጫ የነሱን ፍልስፍና ለነሱ ትተውና ያንተ ኖረህ ማድረግ እንዳውም ይሄ ምን ይሰጣል መሰለህ? ይህችን ከተወጣሃት ዓለም ላይ የሚከብድህና የሚያቆም ነገር የለም። ለመሰለህ ሊያቆሙ የሚችሉት የመጨረሻዎቹ የቅርብና ወዳጆቼ ናቸው የምትላቸው ሰዎች ናቸው ካቆሙ የሚያቆሙ። እሱን ካለፍክ የውጭው ዓለም ሊያቆም አይችልም። ምክንያቱም የስሜት መጋራት ችግር የለብህም። ይሄ ስሜትም ጭምር ነው። እንዴት እኔን ማገዝ ሲገባቸው አያግዙኝም የምትላቸው ሰዎች ከሆኑ ይህንትን የሚሉ ምናልባት ዓለም ላይ ተፈጥሮ ማያቅ ታፍነስ በአንተ ውስጥ እንዲፈጠር ሆኖ ሊሆን ይችላል። ጀስት ዱ ዩር ወርክ። እነሱን ለነሱ ተዋቸው፣ አለቀ። እንዴት እነሱ እንደዚህ ይላሉም እያልክ ይሄንንም ላድርግ ካልክ ሁለቶቹን አንድ ላይ ማስኬድ የማትሸከመው ሸክም ነው የሚሆነው። ስለዚህ የምርጫ ጉዳይ ነው። በአጭር ውስጥ አስቀምጠው ምንም አወሳስበን ስፒሪቹዋላይዝ የምናደርገው ነገር የለም። ዲስ ኢዝ ኢት። ዲሳይድ ከወሰንክ በኋላ መተው አማራጭ ከሆነ ተው በቃ እና እርፍ ከነሱ ጋር እርፍ ማለት ነው። ካለበለዚያ ግን አድርገዋለሁ ካልክ በዚህ አሁን ባልኩ መንገድ መሄድ አለቀ። ከዚህ ውጭ ምንም የምንለው ነገር ያለ አይመስለኝም። ዛሬ የመጨረሻ ቀንህ ቢሆንና በቃ በህይወትህ ይህንን ነገር ተናግሬ ማለፍ አለብኝ የምትለው ምን ነገር ሊኖር ይችላል? አስቤ አላውቅም። በእናትህ ምንድን ነው እሞታለሁ ብዬ አላሰብኩም ማለት ነው። ለማን ነው ያን ነገር የምናገረው? ግን ምናልባት ለሰው ልጆች አሁን ይህንን ፕሮግራም ለሚያዩ ሰዎች ምን ልትላቸው ትችላለህ? የህይወትን ፐርፐዝ አግኝ፣ የምትኖርለትን ምክንያት ወቅ በዚህ ምድር ላይ ከምትፈልጋቸው የዕለት ተዕለት ኑሮ ነሰሲቲዎች የሚያልፍ ምናልባትም በዚህ ዓለም ላይ እንቁ አድርጎ አንተ ካለፍክ በኋላ ትውልድ የሚያወራው ነገር ትተህ እንድታልፍ ሊያደርግ የሚችል ህይወትን ምን ላይ ነው ኢንቨስት አድርገህ ማለፍ የምትፈልገው? ጥያቄ ነው ልሰጠው የምፈልገው። what do you want to do with your life? ምክንያቱም ይሄ ህይወት ልክ እንግዲህ እኔ አሁን ነገ ጠዋት ሊሞት ነው፣ ህይወቴ ሊያልቅ ነው። ሌሎችም ሰዎች ቀን ይጠብቃሉ እንጂ ይሄው ነገር ሊሆን ነው። ምንድነው ልትሞት ጫፍ ላይ ስትደርስ እንኳን ኖርኩ ብሄድም አይቆጨኝም እንድትል የሚያደርግህ የህይወት ግብ ምንድነው? ምንድነው ማድረግ የምትፈልገው? ካምፓኒ ማቋቋም ምናምን አለ። ኢምፓክቱ ምንድነው? ምንድነው ማምጣት የምትፈልገው ነገር እዚህ ምድር ላይ የሌሎችን ሰዎች ህይወት የሚያሻሽል ለአንተ ደስታ የሚሰጥህ እያንዳንዷን ቀን በትርጉም እንድታያት የሚያደርግህ ህይወት የሚጣፍጥ እንጂ የተሸክመው የምትሄደው ሸክም እንዳልሆነ የሚነግርህ ምንድነው ማድረግ የምትፈልገው ነው በህይወት what do you want to do with your life? ምክንያቱም እንደዚሁ ያልቃል። አንድ ቀን አንድ ባንድ እየሾለክን እንሄዳለን ወደ መጣንበት። what do you want to do? እስከዛ ድረስ ባለችው ቀዳዳ ውስጥ ምንድነው አድርገህ መሄድ የምትፈልገው? what's the life of your purpose? I mean the purpose of your life. ይሄ ነው መጠየቅ የምፈልገው። yes በጣም አሪፍ። ለሰውየው ነው የምንተውለት ይሄንን